በማህበራዊ ሚዲያ ዋንትያን በተመለከተ በ13 ዓመቷ ተደፍራ ልጅ የወለደች እና የልጁ አባት ልጄን መጎብኘት አለብኝ በማለት ለፍርድ ቤት የፍትሐብሔር ወይም የቤተሰብ ችሎት ክስ አቅርቦ ፍርድ ቤቱም ልጁን እንዲጎበኝ ውሳኔ የሰጠ ሲሆን ይህን ውሳኔ መሰረት አድርጎ እንዲሁም የወንጀል ምርመራ መጣራት ሲኖርበት እንዴት እንደዚህ አይነት ውሳኔ ይሰጣል የሚል በማህበራዊ ሚዲያ እየተሰጡ ያሉ ትችቶችን መሰረት በማድረግ እንደ ህግ ባለሙያ ምን መሆን አለበት የሚለውን መሰረት በማድረግ ይህን ቪዲዮ ሰርቻለሁ። እንግዲህ የወንጀል ምርመራ ሊካሄድ የሚቻለው በወንጀለኛ መቅጫ ስነስርዓት ህጋችን አንቀጽ 11 እና ተከታዮቹ በሁለት አይነት መልኩ የወንጀል ምርመራ ሊካሄድ እንደሚችል ይቀመጣል። እንግዲህ የመጀመሪያው የግል አቤቱታ ወይም ተጎዳሁ የሚል አቤቱታ ሲያቀርብ ምርመራ የሚካሄድበት አለ። እንደነዚህ አይነት ወንጀሎች ቀላል ወንጀሎች ግላዊ ባህሪ ያላቸው ሲሆኑ እንዲሁም እንደ ስድብ፣ ዛቻ፣ ቀላል የአካል ጉዳት ሲሆን የግል አቤቱታ ሲቀርብ የወንጀል ምርመራ ይካሄዳል። ሁለተኛው የወንጀል ምርመራ ሊካሄድበት የሚችለው ማንነታቸውን ሳይገልጹ ጠቋሚ ሆነው የሚሰጡት የምርመራ አይነት ነው። እንደነዚህ አይነት ወንጀሎች ደግሞ ከባድ ለአጠቃላይ ለማህበረሰቡ ሴፍቲ መንግስት ወንጀልን ከመከላከል አንጻር ማንኛውም ሰው ጥቆማ የሚሰጥበት ሁኔታ ያለ ነው። የዋንትያን ጉዳይ ስናይ ከ18 ዓመት በታች በሆነችበት ጊዜ የአስገድዶ መድፈር ወንጀል ተፈጽሞባታል። ስለዚህ እንደነዚህ አይነት ወንጀሎች ከባድ የሚባሉ ወንጀሎች በመሆናቸው ዋንትያ ሄዳ ምርመራ ይጣራልኝ ብላ ሳታመለክት በማህበራዊ ሚዲያ መሰረት የቀረበውን ፍሬ ነገር መሰረት በማድረግ ዋንትያን በማናገር እንዲሁም ከወለደች ከተባለበት የሕክምና ተቋም ማስረጃ በማሰባሰብ የፖሊስ የምርመራ መዝገብ በማደራጀት በቂ ከሆነ አቃቤ ሕግ ክስ መስርቶ ወደ ፍርድ ቤት የሚሄድበት ሁኔታ አለ። ስለዚህ ምርመራ የሚካሄደው በሁለት አይነት፣ አንደኛው አቤቱታ ሲቀርብ በቀላል ወንጀሎች ላይ፣ አቤቱታ ሳይቀርብም መንግስት ባለው እውቀት ምርመራ የሚያካሂድበት ሁኔታዎች ያለ መሆኑን ለመግለጽ እወዳለሁ። ሌላው የፍርድ ቤት ውሳኔን በተመለከተ እንግዲህ የፍርድ ቤቱን ውሳኔ ስናይ ፍርድ ቤቱ የሰጠው ውሳኔ ልጁን እንዲጎበኝ ነው። የፍርድ ቤት ውሳኔዎች በተለይ ህፃናት ልጆችን በተመለከተ የሚወሰኑት ቤስት ኢንተረስት ኦፍ ቻይልድ መሆን አለበት። ስለዚህ አስገድዶ መድፈር እናትየዋ ላይ የፈጸመ ሰው በልጁም ላይ ስጋት የሚያመጣ ስለሆነ ይህን ፋክት የስር ፍርድ ቤት በተረዳው አግባብ ተገቢ ነው የሚለው ውሳኔ ሰጥቷል። ስለዚህ እንደዚህ አይነት የፍርድ ቤት ውሳኔዎች ካሉ ደግሞ ለይግባኝ ሰሚ ፍርድ ቤት ለከፍተኛ ፍርድ ቤት ይግባኝ በማለት ማሻር እንጂ የፍርድ ቤትን ውሳኔ በማህበራዊ ሚዲያ እያቀረቡ መተቸት አግባብ ነው ብዬ አላስብም። ስለዚህ ዋንትያ ተገቢውን የህግ ድጋፍ የሚያስፈልጋት ከሆነ ይግባኝም ልንላት እንችላለን። ቢሮአችን እሷን ለማገዝ ፈቃደኛ ነው። እንዲደርሳት ይህን ቪዲዮ ሼር እንድታደርጉልኝ እወዳለሁ።